በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ ወይንም ደግሞ ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልጧል። እዚህ ጋር እንደምትመለከቱት ከብርጭቆ ኮንዶሚኒየም ብሎክ 102 ይኖርበት ከነበረው። እሺ ይህን የምትሰሙ እንግዲህ ይህን ወንድማችን ቪዲዮ የሰራውን ወንድማችን ጨምሮ በሉ እንግዲህ ይችኛዋን ደግሞ የኡስታዛችሁን ስድብና ዛቻ ለፍርድ ያቅርቡልን እንላለን። ስሙት እስኪ። ምክንያቱም ፍትሃዊ ከሆናችሁ እፎይም ብቻ ሳይሆን ይሄን ሰውንም ለፍርድ ማቆም አለባችሁ። ፍርድ ቤት መቆም አለበት። ሙስሊሞች እንድትከሱት ክሱን ለእናንተ እንሰጣለን። ምክንያቱም እናንተ ስድቡን እንጂ ሰውየውን ካልጠላችሁ፣ ይሄ ኡስታዛችሁም እየተሳደበ ነው፣ እሱም ለፍርድ ያቅርቡት። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል አላችሁ ነው። ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ስለዚህ ክሳችሁን የምንጠብቅ ይሆናል። እፎይ ብቻ ሳይሆን መሐመድ ከድር ኡስታዝ መሐመድ ከድር ለፍርድ እንዲቀርብ እናንተው እንድትከሱት እንፈልጋለን። ምክንያቱም ሲሳደብ ሰምታችሁታል፣ እግዚአብሔርን ሲያንቋሽሽ ሰምታችሁታል። እንግዲህ ፍትሃዊ ከሆናችሁ እውነትን የምትፈልግ ከሆነ እሱንም በክስ ማቅረብ አለባችሁ። ሻሎም